ሰላም ቤተሰቦች እንዴት ናችሁ? ይህ የእንማር ኢትዮጵያ የኦንላይን ትምህርት መስጫ ማዕከል ነው። እንኳን ወደ እንማር ኢትዮጵያ የኦንላይን ትምህርት መስጫ ማዕከል በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን የፊደል ጥናትና ቃላት ምስረታ አጣምሪያ ቪዲዮ ይዤላችሁ መጥቻለሁ። ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ስራዬ ከተመቻችሁ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ዓለም ዳርቻ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን። ኦኬ፣ በጣም ጥሩ። እንግዲህ ዛሬ የለም ቤቶችን እንመለከታለን ማለት ነው። ስለዚህ ቪዲዮን ከጅማሬ እስከ ፍጻሜ አብራችሁ ይቆዩ። የለም ቤቶችን የምንመለከት እዚህ ጋር የምታዩት ለ ብለን የምንጠራት የፊደል ዘር ነች። ለ ብለን እንጠራታለን። ከ34ቱ ፊደሎች ውስጥ አንዱ ለ ነው። ይሄ ለማለት በቅርጽ ደረጃ ይህን ይመስላል። ለ ብለን ቃላት ስንመሰርት ምን እንችላለን? ይኸው ተመልከቱ። ለገሰ። እነዚህም በጋራ አድርገን ስናነባቸው ይላሉ ለገሰ፣ ለገሰ። ለምን፣ ለምን፣ ለምን። ይኸው ለምን ብለን እናነባለን ማለት። እቺ የመቤት ስድስተኛ፣ እቺ የለቤት ስድስተኛ ፊደሎች ናቸው። ለውጥ እዚጋ ው የወቤት ስድስተኛ ፊደል፣ እዚጋ ጥም የጠቤት ስድስተኛ ፊደል ለውጥ ይላል። ስለዚህ ከዚህ ጋር የምትመለከቷቸው ከዚህ ከሶስት ውስጥ ላይም ለምንድን ነው እዚጋም ለቋሚ ነው፣ እዚጋ ላለ እዚጋ። ስለዚህ ይሄ ለ ከሁሉም ቦታ ላይ ቋሚ ሆኖ ይሄዳል ማለት ነው። ለ ከሁሉም ቦታ ላይ ቋሚ ሆኖ ይሄዳል። ስለዚህ ልክ እናንተ እንዲያደርጋችሁ ማንበብ መቻል አለባችሁ። በጣም ጥሩ። ከለቀጥለን ለካልን በኋላ የምናገኘው ሉ ነው። ሉ ማለት በቅርጽ ደረጃ ይሄ ነው። ይሄም ፊደል ሉ ብለን እንጠራዋለን። ሉ ብለን ቃላትን ስንመሰርትበት ሉን መጀመሪያ ላይ በማምጣት ነው። እንግዲህ ወይም መጨረሻ ላይ አርጌ አይደለም የሰራውላችሁ፣ መጀመሪያ ላይ ነው። ምክንያቱም ቃሎችን እንድታስታውሱ፣ ፊደሎችን እንድታስታውሱበት ቃሎችንን እናንተ የምታውቋቸው እናንተ ቤተሰብ ያደረጋቸዋቸው ቃላቶችን እዚህ ጋር ተቀምጠዋል። እነዚህንን ቃሎችን ስትጠሩ ይሄ ፊደሉን ታገኙታላችሁ ማለት ነው። ስለዚህ እስኪ ሉን መነሻ ላይ በማድረግ ቃል ስንመሰርት ሉ፣ ሉ ጫ። በሉ ላይ ጫ ነው የጨመርኩበት። ጫ የጨ ቤት አራተኛ ፊደል ነው። ሉጫ። ሉ ል የራሱን ስድስተኛ ፊደል ስትጨምሩበት ሉል ይላል። ይኸው ል ስድስተኛ ፊደል፣ የለም ቤት ስድስተኛ ፊደል የጨመሩት ሉል። ሁለታቸው ፊደሎች በጋራ ሆነው ምን ይላሉ? ሉል ይላሉ። ከዚያስ ሉ ላ ዊ፣ ሉላዊ፣ ሉላዊ። ሉ ላ የራሱ አራተኛ ፊደል ነው። ዊ ደግሞ የወ ቤት ሶስተኛ ፊደል በጋራ ሲሆን ሉላዊ ይላሉ። ስለዚህ ከዚህ ጋም ሉ ቋሚ ነው፣ እዚህ ጋም ሉ አለን፣ ከዚህ ጋም ሉ አለን ማለት ነው። ስለዚህ ሉን መነሻ እያደረግን የመሰረትናቸው ቃላቶች ናቸው ማለት ነው። ኦኬ፣ እስኪ ወደሚቀጥለው እንሂድ። በጣም ጥሩ። እንግዲህ ከሉ ቀጥለን የምናገኛት ፊደላችን ማነች? ሊ ትባላለች። ሊ ማለት በቅርጽ ደረጃ ይቺ ነች። እግሯ ላይ እዚህ ጋር ስታይ እንደምትመለከቷት እዚች ጋር ይቺ እግሯ ወደ ቀኝ ሸፈፍ ያለች ነች። በቃ አጠቃላይ የሶስተኛ ፊደሉ ሶስተኛ ፊደል የሀ ቤትም ሁሉም ፊደል ስትመለከቱ ሶስተኛ ፊደሎቹ ወደ ቀኝ እግራቸው ላይ ሸፈፍ ይላሉ ማለት ነው። ኦኬ፣ ሊን መነሻ በማድረግ ቃል ስንመሰረት ምን እንችላለን? ሊ ያት ሊቻት እዚህ ጋር ጥ ሊጥ። የጠን ቤት ስድስተኛ ፊደል ስትጨምሩበት ሊጥ ይላል። ከዚያስ ሊ ት ር፣ ት የተቤት ስድስተኛ ፊደል ናት። እርም የረቤት ስድስተኛ ፊደል። ስለዚህ በሊ ላይ ስንጨምራቸው ሊትር የሚል ቃል ይሰጡናል ማለት ሊትር። ከዚያ ሊ ዝ ይላል። ዝን ብቻ የጨመሩት የዘቤት ስድስተኛ ፊደል ሲጨምርበት ሊዝ ይላል ማለት ሊዝ የሚል ቃልን ይሰጠኛል ማለት። በጣም ጥሩ። ልክ እንዲያደረግን አሁንም ማንበብ መቻል አለብን። ከዚህ ከሊ ቀጥሎ ላ ነው። ላ ብለን የምንጠራው ፊደል ደግሞ ይሄ ነው። ላ ብዬ በላ ደግሞ ላን መነሻ አድርጌ ቃላትን ስመሰርት ምን ልል እችላለሁ? ላ ይ ኔ የቤት ስድስተኛ የነቤት አምስተኞች አድርጌ ላይኔ ብዬ ቃል መሰርታለሁ። ላይኔ ላ ም የመን ቤት ስድስተኛ ፊደል ብቻ መጨመር ላም፣ ላም። ላ
ርጎ ረ የረ ቤት ስድስተኛ ጎ የገ ቤት ሰባተኛ ላርጎ ላርጎ ይላል ማለት ነው። ኦኬ ወደሚቀጥለው እስኪ እንሂድ። ከላ ቀጥሎ የምናገኛት የአማርኛ ፊደላችን ማነች? አሁንም ሌ ነች። እንግዲህ የለቤት ከሌ ቤተሰብ ውስጥ ሌ ናት። በች ሌም ቃላት ስንመሰርት ምን ልንል እንችላለን? ሌ ሊ ት ሌሊት ሌሊት የሚል ሌሊት የሚል ቃል ይሰጣችኋል ማለት ነው። ሌሊት ከዚያስ ሌላ ሌንና ላን ሲጨምርበት ሌላ ሌላ ይላል። ሌዘር 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 ይላል ማለት ነው። ልክ እንዲያደረጋችሁ ማንበብ መቻል አለባችሁ ማለት ነው። ኦኬ ከሌ ቀጥሎ ያለው ቃል ማን ነው? ል ብለን የምንጠራው ነው። ል ማለት በቅርጽ ደረጃ ይሄ የምታዩት ፊደል ነው። ይሄ ነው። ይሄንም ደግሞ መነሻ በማድረግ ቃላት ስንመሰርት ምን ልንል እንችላለን? ልማት 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 ልብስ 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 ይላል። ልሳን 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 ብዬ ቃላትን መመስረት እችላለሁ ማለት ነው። ኦኬ እስኪ ወደ መጨረሻው እንሂድ። የመጨረሻው የለቤት ሎ ነው። እንደምታዩት ሎ ማለት ይሄ ነው። ሎንም መነሻ ላይ በማድረግ ቃል ስንመሰርት ልን እንችላለን? ሎተሪ 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 ሎሚ ሚ ሲጨምሩበት ሎሚ ሎሚ ሎዛ 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 ይላል ማለት ነው። ልክ እንዲያደርጋችሁ በደንብ አንብቡ። ያልገባችሁ ነገር ካለ ደግሞ ኮሜንት ሳጥን ላይ ሀሳባችሁን ማስቀመጥ ትችላላችሁ። ቪዲዮው ከወደዳችሁና ሌሎችን የሚያስተማብላችሁ ካሰባችሁ በተለያየ መንገድ ሳይማሩ ለቀሩ እህቶቻችንና ወንድሞቻችን ተደራሽ ይሆን ዘንድ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ